Hitler and the Nazi Party capitalized on rising resentment. The abolition of the treaty was a key platform for the party. ሰላም የፕራክቲካል ድሪም ተከታታዮች እንደምናችሁ። እንደተለመደው ዛሬ የ12ኛ ክፍል ሂስትሪ የመጨረሻውን ፓርት ዩኒት 4ን የመጨረሻውን ፓርት ስለ ወርልድ ዋር 2 ነው የምናየው። ከዚህ በፊት ስናወራ ምን ብለን አውርተናል? የመጀመሪያው ዓለም ጦርነት ማለትም ወርልድ ዋር 1 ካለቀ በኋላ በ1919 ትዝ ካላችሁ በ1919 the treaty of versailles ተፈርሟል። ይሄ ስምምነት ምንድነው? ያሸነፉት ሀገራቶች the triple entente የምንላቸው እነሱ የተሸነፉት ሀገራቶችን የተለያየ ውሎችን መሸነፋቸውን የሚገልጽ እንዲሁም ደግሞ ቅጣትን የሚገልጽ የተለያየ ውል አድርገው ነበር። ከዚህ ውስጥ the treaty of versailles በጣም ብዙ ጊዜ የሚጠቀስ ነው። ማለትም የመጀመሪያው ዓለም ጦርነት ልክ እንዳለቀ የመጀመሪያው ዓለም ጦርነት ያለቀው በ1918 ነው አይደለ? ከ1914 እስከ 1918 ነበር የመጀመሪያው ዓለም ጦርነት የተደረገው። ልክ የመጀመሪያው ዓለም ጦርነት ካለቀ በኋላ በ1919 የተፈረመ ስምምነት ነው the treaty of versailles የምንለው እና በዚህ ስምምነት ላይ ከዚህ በፊት እንዳወራ ነው ጀርመኒ በጣም የተጎዳችበት አይነት ስምምነት ነው። የመጀመሪያው ዓለም ጦርነትን ኃላፊነት የምትወስደው ጀርመን እንደሆነች፣ ከዚሁም በተጨማሪ ጀርመኒ ያላት ሚሊታሪ ሲግኒፊካንትሊ እንዲያንስ ያነሰ በጣም ትንሽዬ አርሚ ብቻ እንዲኖራት የሚያስገድድ ስምምነት ነበረ። ከዚህም በተጨማሪ በጣም በብዙ ቢሊዮን የሚቆጠር ብር እንደ ኮምፐንሴሽን ወይም ደግሞ እንደ ቅጣት እንደ ፈረንሳይ እንደ ብሪቴን ላሉት ሀገራቶች እንድትከፍል የሚያስገድድ ስምምነት ነበር እና በዚህ ጀርመኖች ደስተኛ አልነበሩም። ከምንም በላይ በትሪቲ ኦፍ ቨርሳይልስ ላይ the guilt clause የምንለው ነገር ነበረ። ይሄ ማለት የመጀመሪያው ዓለም ጦርነት የተፈጠረበት ምክንያት ጀርመን ነች፣ የጦርነቱ ዋና ምክንያት ጀርመን ነች የሚል ድምዳሜ ላይ የሚወስድም ነበር ማለት ነው። ስለዚህ ጀርመኖች the treaty of versaillesን በጣም ነው የሚጠሉት። እንዴት እኛን የወከሉ ሰዎች ፈረንሳይ ሄደው ሀገራችንን ለዘመናት የሚያዋርድ ስምምነት ይፈርማሉ ብለው ጀርመኖች በጣም ነው the treaty of versaillesን የሚጠሉት። የመጀመሪያው ዓለም ጦርነት ካለቀ በኋላ የተደረገውን ይሄንን የቨርሳይልስ ስምምነትን ጀርመኖች በጣም ይጠሉታል። ይሄንን አውርተናል ስለ መጀመሪያው ዓለም ጦርነት ትንሽ ላስታውሳችሁ ብዬ ነው። ከዛ የመጀመሪያው ዓለም ጦርነት ካለቀ በኋላ እስከ ሁለተኛው ዓለም ጦርነት እስከሚጀመርበት ጊዜ ድረስ ማለትም ከ1919 የሁለተኛው ዓለም ጦርነት የተጀመረው በ1939 ነው። እስከዛ ጊዜ ድረስ የነበረው ጊዜ መሀል ላይ ያለው ከመጀመሪያው ዓለም ጦርነት ካለቀበት ጊዜ አንስቶ ትሪቲ ኦፍ ቨርሳይልስ ከተፈረመበት ጊዜ አንስቶ እስከ ሁለተኛው ዓለም ጦርነት እስከሚጀመርበት ጊዜ ያለውን ጊዜ ከዚህ በፊት ባየነው ኢንተርዋር ፔሪድ እንደሚባል አውርተናል። በጦርነቶቹ መካከል የነበረው የመሃል ላይ ያለው ጊዜ ማለት ነው እና በዚህ ጊዜ ይህን ጊዜ ምን ነገሮች ሀፕን አድርጓል ብለን አውርተናል። በዚህ ጊዜ ውስጥ በጣም የኢኮኖሚክ ሃርድሺፕ ስራ አጥነት የበዛበት በጦርነቱ ምክንያት የመጀመሪያው ዓለም ጦርነት ብዙ የኢኮኖሚ ችግር ይዞ ስለመጣ ብዙ ስራ ማጣት፣ ብዙ የኢኮኖሚክ ችግር እንደነበረ አውርተናል። ከዚህም በተጨማሪ የተለያዩ ዲክታተሮች የተነሱበት ጊዜ ነበረ። የመጀመሪያው ዓለም ጦርነት አልቆ የሁለተኛው ዓለም ጦርነት እስከሚጀመር ባለው ጊዜ ውስጥ የጣሊያኑ ሞሶሎኒ፣ የጀርመኑ ሂትለር የተነሱበት ጊዜ ነበር ማለት ነው። ይህንንም ከዚህ በፊት በነበረው ስለ ኢንተርዋር ፔሪድ ስናወራ አውርተናል። ዛሬ የምናየው የሁለተኛው ዓለም ጦርነት ነው እና እዚህ የምታዩት ቪዲዮ ላይ ሂትለር the treaty of versaillesን እንዴት እንደማይቀበሉት ያደረገውን ስምምነት ነው ያደረገውን ንግግር ነው የምታዩት ማለት ነው። I need
Diktaten wirken wir nicht mit. Wir mögen ein Diktat als እዚህ ጋር ዲክታት እያለ የሚጠቅሰው ምንድን ነው? የትሪቲ ኦፍ ቨርሳይል እኛ ላይ የተጫነ ነው፣ ያንን በፍጹም አንቀበልም እያለ ነው። እና ሂትለር በሁለተኛው ዓለም ጦርነት ጀርመኒን መነሳት ከሆኑት ውስጥ ሂትለር አንዱ ነው። እና ዋነኛው ግን ሪዝኑ ከመጀመሪያው ዓለም ጦርነት ጋር መጨረሻ ላይ ከተዋዋሉት ከትሪቲ ቨርሳይል ጋር የሚገናኝ ነገር ስላለው ነው። Hitler also ሶ ይህንን ካየን አሁን ቀጥታ ወደ መጽሐፋችን እንመለስና ቃል በቃል ምንድነው የተፈጠረው በሁለተኛው ዓለም ጦርነት የሚለውን እናያለን ማለት ነው። እና ሶ እንደተለመደው የተለያዩ ሾርት ኖቶችን ለማግኘት እንዲሁም ደግሞ ቪዲዮ እንዲሰራላችሁ ለመጠየቅ ቲቲ ብስራት ብላችሁ ቴሌግራም ላይ እዚህ ጋር በምታዩት መሰረት ሰርች ብታደርጉኝ ልታገኙኝ ትችላላችሁ። ቃል በቃል ሳትሳሳቱ ሰርች ብታደርጉ። ከዚህም በተጨማሪ ደግሞ ይህን ስልክ ቁጥር ሴቭ አድርጋችሁ ካልሆነ ደግሞ ይህንን ስልክ ሴቭ በማድረግ በዚህ ስልክ ቴሌግራም አድራሻ አለው። በዛ ቴሌግራም አድራሻ ብታናግሩኝ እንዴት ወደ ፕራይቬት ቴሌግራም ቻናሌ እንደምትገቡ አሳውቃችኋለሁ። ወደ ትምህርታችን እንሂድ። ምን ይላል? After World War I, the European government tried to maintain peace through negotiation. In the 1930s, however, such attempt failed because of the rise of dictators. የመጀመሪያ ዓለም ጦርነት ካለቀ በኋላ የአውሮፓ መንግስታት በተቻላቸው መጠን ምን ማድረግ እየሞከሩ ነበር? ሰላም ለመፍጠር እየሞከሩ ነበር። ምክንያቱም በመጀመሪያ ዓለም ጦርነት በጣም ብዙ ሰዎች ሞተዋል፣ ብዙ የኢኮኖሚክ ክራይሲስ ተፈጥሯል። ስለዚህ ከዛ በኋላ ሌላ ጦርነት ማድረግ አይፈልጉም የአውሮፓን ሀገራቶች፣ ምክንያቱም በመጀመሪያ ዓለም ጦርነት በጣም ስለተጎዱ ማለት ነው። ነገር ግን ቀደም እንደነገርኳችሁ የመጀመሪያ ዓለም ጦርነት ካለቀበት ከ1919 ጀምሮ እስከ 1939 ድረስ ባለው ጊዜ ማለትም ይሄ ሁለተኛው ዓለም ጦርነት የጀመረበት ጊዜ ነው። በዚህ መሀል ላይ የተለያዩ ዲክታተሮች የተነሱበት ጊዜ ነው እና እንደ ሞሶሎኒ እንደ ሂትለር ያሉ ዲክታተሮች የተነሱበት ጊዜ ስለነበረ ሰላም መፍጠር አስቸጋሪ እየሆነ የመጣበት ጊዜ ነበር ማለት ነው። እና የተፈጠሩትን ነገሮች ቅንጭብ እያደረገ ነው መጀመሪያ መጽሐፋችሁ የሚያወራው። በ1934 ጀርመኒ የትሪቲ ኦፍ ቨርሳይልን ቫዮሌት እንዳደረገች። ትሪቲ ኦፍ ቨርሳይል ማለት ቅድም አውርቼላችኋለሁ፣ ከመጀመሪያ ዓለም ጦርነት ካለቀ በኋላ ጀርመኒ ስለተሸነፈች ጀርመኒ እንድትቀጣበት ተደርጎ የተዘጋጀ ውል ነው ማለት ነው። እና ያንን ውል ጀርመኒ መጣስ ጀመረች ማለት ነው። ከዚህም በተጨማሪ ጃፓን በ1935 የባህር ኃይሏን ማስፋፋት ጀመረች። በ1940 ደግሞ በጀርመኒ በጣሊያን እና በጃፓን መካከል የሶስትዮሽ ስምምነት ወይም ትራይፓትራይት ፓክት የምንለው ስምምነት አደረጉ ነው የሚለው። ይህንን በኋላ ላይ በዝርዝር ስለምናየው አሁን ላይ ብዙም ፎከስ ማድረግ አይጠበቅብንም ማለት ነው። ግን አሊያንስ ሲስተሙ የሁለተኛው ዓለም ጦርነት ላይ ማን ከማን ጋር አንድ ላይ ነበር የሚለውን ለማወቅ ያህል ማወቅ ያለባችሁ ምንድነው ጀርመን፣ ጣሊያን እና ጃፓን በአንድ በኩል አንዱ ጎራ ይዘው ነበር ማለት ነው። እንዴት ነው ታዲያ የሁለተኛው ዓለም ጦርነት ሊፈጠር እንደቻለ ስቴፕ ባይ ስቴፕ ነው እያየን የምንመጣው ማለት ነው። እና ትዝ ካላችሁ የመጀመሪያ ዓለም ጦርነት ካለቀ በኋላ በ1919 የትሪቲ ኦፍ ቨርሳይል ከተፈረመባት በኋላ ከተፈጠሩ ነገሮች ውስጥ አንዱ ምንድን ነው? ሊግ ኦፍ ኔሽንስ ነው። ሊግ ኦፍ ኔሽንስ ሀገራቶች ከአሁን በኋላ እርስ በርሳችን ጦርነት ውስጥ እየገባን ማይሆን ውድመት ውስጥ ከምንገባ አንድ ሊግ ኦፍ ኔሽንስ ተቋም እናቋቁምና እንደዚህ አይነት ዓለም አቀፍ የሆኑ ችግሮች ሲፈጠሩ ሊግ ኦፍ ኔሽንስ ይፍታው ብለው ነበር ያቋቋሙት። ነገር ግን በ1931 ጃፓን ቱክ ኦቨር ማንቹሪያ ሊግ ኦፍ ኔሽንስ ቱክ ኖ አክሽን ዛን ኮንዶሚኔሽን። ስለዚህ በ1931 ጃፓን
ሊግ ኦፍ ኔሽንስ የመጀመሪያ ዓለም ጦርነት ካለቀ በኋላ ተቋቁሞ የነበረው ይሄ ሊግ ኦፍ ኔሽንስ የማይፈቅደውን ነገር በ1931 ጃፓን አደረገች። ይሄ ምንድን ነው? ማንቹሪያን ወረረች ማለት ነው። ይሄ ምን ማለት ነው? ማፑ ላይ እንደምትመለከቱት ጃፓን የምትገኘው እዚህ ጋር ነው። እዚህ ጋር ነው። ማንቹሪያ ደግሞ የምትገኘው እዚህ ጋር ነው እና ጃፓን ማንቹሪያን ወረረች። ማንቹሪያ ማለት የቻይና አካል የነበረች ነች። ሶ ይሄ በሚሆንበት ጊዜ ሊግ ኦፍ ኔሽንስ የተቋቋመው በሀገራቶች መካከል ያለውን ጦርነት ለማስቆም እስከሆነ ድረስ ጃፓንን እረፊ ብሎ ማስቆም ነበረበት። ነገር ግን ይሄ አይደለም የሆነው። ምንድነው የሚለን? ምንድነው the League of Nations took no other action than condemnation ማለትም ሊግ ኦፍ ኔሽን ጃፓንን ከማውገዝ ውጪ ምንም ነገር አላደረገም። ይሄ ማለት ምን ማለት ነው? ሊግ ኦፍ ኔሽንስ የተቋቋመበትን ነገር መተግበር አቃተው። እንግዲህ በሀገራቶች መካከል ያለውን ጦርነት ለማስቆም የዓለም ሴኩሪቲ ለመፍጠር ተብሎ ተቋቁሞ ግን ጃፓን ማንቹሪያን ስትወር የቻይናን ህዝብ ወይም የማንቹሪያን ህዝብ ማዳን አልቻለም ሊግ ኦፍ ኔሽንስ። ሶ ጃፓን ዲናት እንደውም ጃፓን ምንድነው ኮንዶሚኔሽንም ስለተደረገባት ስለተወገዘች ብቻ ጃፓን ምን አደረገች? ሌፍት the league in 1933 ሊግ ኦፍ ኔሽንንም ለቃ ወጣች ጃፓን። እንግዲህ ይሄ በሚሆንበት ጊዜ የዛ ጊዜ ደግሞ የጀርመን መሪ የነበረው ሂትለር having observed the failure of the league Hitler began to violate the international law። አያችሁ የጀርመኒው ዲክታተር ወይም ደግሞ የጀርመኒው መሪ ደግሞ ሂትለር ጃፓን ማንቹሪያን ስትወር ምንም እንዳልተደረገች ሲመለከት አሃ ሊግ ኦፍ ኔሽንስ ብዙ አቅም የለውም ማለት ነው፣ እኔም የጀርመንን በትሪቲ ኦፍ ቨርሳይል ላይ የተደረገባትን የህግ ጫና ቀስ እያልኩ ህጉን ብጥሰው ምንም አያመጡም ወደሚል ነገር እሱም እየሄደ መጣ ማለት ነው። እና ምን አደረገ ሂትለር በ1933 he withdrew Germany from the League of Nations ጀርመኒን ከሊግ ኦፍ ኔሽንስ አስወጣት። ይህንን ያደረገበት ምክንያት ምንድን ነው? ብዙ ያቀዳቸው ነገሮች አሉ። ጀርመኒ የዓለም አቀፍ ህጎችን እንድትጥስ ይፈልጋል። ምክንያቱም በትሪቲ ኦፍ ቨርሳይል ላይ የተደረገባትን ማዕቀቦች እሱ እየጣሰ መሄድ ስለፈለገ በጀመር ያደረገው ልክ ጃፓን እንዳደረገችው እሱም ሀገሩን ከሊግ ኦፍ ኔሽንስ አስወጣት ማለት ነው። ቀጣይ በ1936 ምን አደረገ? he militarized the Rhineland which was supposed to be the buffer zone between Germany and France። እንግዲህ the Rhineland የምንለው እዚህ ማፑ ላይ እንደምትመለከቱት ይሄ መሬት ነው the Rhineland የሚባለው። የመጀመሪያው ዓለም ጦርነት ካለቀ በኋላ በተደረገው የትሪቲ ኦፍ ቨርሳይል ላይ የወጣው አንድ ህግ ምንድን ነው? ይሄ the Rhineland የሚባለው ቦታ ላይ ጀርመን ምንም አይነት ጦር ማስቀመጥ እንዳትችል ተብላ ጀርመን ተከልክላለች። ይሄ የሆነበት ምክንያት ምንድን ነው? ጀርመን የጦር ስጋት ብትሆን ልክ እንደ መጀመሪያው ዓለም ጦርነት ጀርመን በጣም አስጊነች ከተባለ ፈረንሳይ በዚህ በኩል ቀጥ ብላ እንድትገባ፣ ምክንያቱም ራይንላንድ ላይ ምንም አይነት የጀርመን ጦር ከሌለ ለፈረንሳይ ቀላል እንዲሆን ተብሎ ነበር ይሄ ህግ የወጣው። ስለዚህ ራይንላንድ ላይ ጀርመኒ ምንም አይነት አርሚ እንዳታሰፍር የሚል ህግ ወጥቶ ነበረ። ይሄ ህግ የትሪቲ ኦፍ ቨርሳይል አካል ነበረ። ትሪቲ ኦፍ ቨርሳይል ላይ የተጻፈ ህግ ነበር። ግን ይህን ህግ በመጣስ በ1936 ሂትለር ምን አደረገ? ሂ ሚሊታራላይዝድ ዘ ራይንላንድ። እዚህ የራይንላንድ ላይ ጀርመን የራሷን ጦር አሰፈረች ማለት ነው። በዚህ ብቻ አላበቃም። in 1938 ሂትለር sent his troops into Austria. This was a violation of the Versailles Peace Treaty። ከዚህም በተጨማሪ ጀርመኒ እንደምታውቁት ከኦስትሪያዎች ጋር ኦልሞስት ጀርማኒክ ፒፕል ተመሳሳይ ዘር ያላቸው ህዝቦች ናቸው። ተመሳሳይ ቋንቋ ነው የሚያወሩት እና ጀርመን ምንድን ነው ያደረገው? ጀርመን ከኦስትሪያ ጋር አንድ ላይ እንድትዋሃድ ነው ያደረገው ሂትለር ማለት ነው። ይህን በማድረጉ የጀርመንን አርሚ እንዲጠነክር ጀርመኒ ጠንካራ እንድትሆን ለማድረግ እየቻለ መጣ ማለት ነው።
ሌላኛው ደግሞ ጣሊያኖችም ፋሺስት ኢጣሊም በተቻላት መጠን ቴሪቶሪያን ለማስፋፋት እየሞከረች ያለበት ጊዜ ነበር። በዚህ ምክንያት የጣሊያኑ መሪ የነበረው ሞሶሎኒ ምን ለማድረግ ይወስናል? ኢትዮጵያን እንደገና ለመውረር ይሞክራል። ከዚህ በፊት ስለ ኃይለ ሥላሴ በምናወራበት ጊዜ ትዝ ካላችሁ ለሁለተኛ ጊዜ ኢትዮጵያ ስትወረር ኃይለ ሥላሴ ምንድን ነው ያደረጉት? ሊግ ኦፍ ኔሽንስ ሄደው ቅሬታቸውን ነው ያቀረቡት። ሊግ ኦፍ ኔሽንስ ግን ቅድም እንዳወራ ነው ጃፓን ማንቹሪያን ስትወር እንዳላስቆመው ሁሉ ጣሊያንም እኛን ኢትዮጵያን ስትወረን ሊግ ኦፍ ኔሽንስ ምንም ማድረግ አልቻለም ነበር ማለት ነው። እና በ1935 ግን ሞሶሎኒ ኢትዮጵያን ወረረ ማለት ነው። ታዲያ ይሄ ሁላ ሲሆን ብሪቴን እና ፈረንሳይ ለምንድን ነው ዝም ያሉት የሚለውን ነው ቀጣይ የምናወራው። ከ1933 ጀምሮ እስከ 1939 በ1933 ማለት በ1933 ማለት ሂትለር ጀርመኒን ከሊግ ኦፍ ኔሽን ካስወጣበት ጊዜ አንስቶ እስከ 1939 ማለትም የሁለተኛው ዓለም ጦርነት እስከተጀመረበት ባለው ጊዜ ውስጥ ሂትለር ባደረጋቸው መስፋፋት ላይ ብሪቴን እና ፈረንሳይ ምንም አይነት እሱን ማስቆም አልቻሉም። ይሄ የሆነበት ምክንያት ምንድን ነው? The policy of making political and territorial concessions to Hitler in the hope of satisfying him instead of resisting him was a policy that became known as appeasement. ይሄ የሆነበት ምክንያት በዛ ጊዜ ብሪቴንና ፈረንሳይ ኦልሞስት እየተከተሉት የነበረው ፖሊሲ ምንድን ነው? የአፒዝመንት ፖሊሲ ነበር የሚከተሉት። ምን ማለት ነው? ሂትለር እንደነገርኳችሁ ቅድም ከመጀመሪያ ዓለም ጦርነት በኋላ የአውሮፓ ሀገራቶች ኢኮኖሚያቸውም ወድቋል። እንደ ብሪቴን፣ ፈረንሳይ ያሉ ሀገራት መሪዎች እንደገና ህዝባቸውን ወደ አላስፈላጊ ጦርነት ይዘው መግባት አይፈልጉም። ስለዚህ ሂትለር በሚስፋፋበት ጊዜ በተቻላቸው መጠን እሱን ለማስደሰትና ጦርነት እንዳይፈጠር ለማድረግ እየሞከሩ ነበር። ለዛ ነው የአፒዝመንትን ፖሊሲ በቃ እሱ ያለውን እንዳለ እሺ የማድረግ በቃ ካሁን in the hope of satisfying him ማለትም ሂትለር ካሁን በቃ እዚህ ጋር ያቆማል እያሉ ተስፋ እያደረጉ ሂትለርን የሚፈልገውን ብቻ ዝም ይሉት ነበር ማለት ነው። እና በዛ ምክንያት ምንም ነገር ሳያደርጉ ቆዩ ማለት ነው። እና እንደውም እዚህ ጋር ምን ይላል? the reason for appeasement ምንም ሳያደርጉ ለረጅም ጊዜ ቁጭ ያሉበት ምክንያት ምንድን ነው ብለን ስናይ they followed this policy because they were not ready for war and did not want to go to war. ቀደም እንደነገርኳችሁ ለጦርነት ዝግጁ አይደሉም፣ ኢኮኖሚያቸው ተዳክሟል። ከዚህም በተጨማሪ ጦርነት ላይ የመግባት ፍላጎትም የላቸውም። ህዝባቸውን እንደገና ወደ ሌላ እልቂት የመውሰድ ፍላጎት አልነበራቸውም። their economic crisis due to the depression also discouraged the entry into another war. እንዲሁም አሁንም ቅድም ጠቅሼላችኋለሁ የኢኮኖሚው መዳከም ወደ ጦርነት መግባት ስለማይፈልጉ አፒዝመንትን መከተል መረጡ። በቃ ሂትለር የሚያደርገውን ዝም ብሎ ሳይቃወሙ ማየት ማለት ነው። እና ሌላኛው ሪዝን ደግሞ ምንድነው? the USA also turned its back on Europe political problem to avoid being involved in another war. ከዚህም በተጨማሪ USA ዩሮፕን በተመለከተ ትከተለው የነበረው ፖሊሲ ምንድነው? በተቻላት መጠን ከዩሮፖች ጋር አለመነካካት ትፈልግ ነበረ። ለዚህ እንደውም ጥሩ ምሳሌ የሚሆነን በ1919 ትሪቲ ኦፍ ቨርሳይ ላይ ከተሳተፉት ውስጥ የአሜሪካው ፕሬዚዳንት የነበረው ውድሮ ዊልሰን ሊግ ኦፍ ኔሽንስ እንዲመሰረት ዋና ሀሳቡን ያመጣው እሱ እንደነበረ አውርተናል። የአሜሪካው ፕሬዚዳንት ግን ውድሮ ዊልሰን ወደ አሜሪካ ተመልሶ የአሜሪካው ፕሬዚዳንት ወደ አሜሪካ ሄዶ አሜሪካ ሊግ ኦፍ ኔሽን ውስጥ ትግባ ብሎ ሲጠይቅ የአሜሪካው ምክር ቤት ምንድን ያለው? አንገባም ነው ያሉት። ለምንድን ነው አንገባም ያሉት? በኤሮፖች ችግር ውስጥ ከገባን ሳንፈልግ ወደ ጦርነት ይዘውን ይገባሉ። ስለዚህ እኛ ከኤሮፓያኖች ጋር ምንም አይነት ንክኪ አንፈልግም የሚል አቋም ነበራቸው አሜሪካኖች። በዚህ ምክንያት
አሜሪካም ስለማታግዛቸው እነ ብሪቴንና እነ ፈረንሳይ ከጀርመን ጋር የጀርመኑ ሂትለር በሚስፋፋበት ጊዜ እሱን ማስቆም አልቻሉም ነበር ማለት ነው። ሶ በእነዚህ ምክንያት ብሪቴንና ፈረንሳይ ጀርመኒን ማስቆም ሳይችሉ ቀሩ። የሚከተሉትን ፖሊሲ የአፒዝመንት ፖሊሲ ነበር ማለት ነው። ሶ ቀጣይ የሂትለር ዲማንድ ግን የሂትለር ፍላጎት ግን እየጨመረ እንጂ ሊያቆም አልቻለም ማለት ነው። እና ምን ይለናል እዚህ ጋር? ሶ ቅድም እንዳወራ ነው የሂትለር ፍላጎት ወይም ደግሞ የሂትለር ዲማንድ ግን ማብቂያ የለውም። ምን ብሎ ደግሞ ጠየቀ? ምን ይላል እዚህ ጋር? ሱን አፍተር ሂ ኦኩፓይድ ዘ ራይንላንድ ኤንድ ኦስትሪያ ሂትለር አናውንስድ ዛት ሂ ዲማንድድ ዘ ሱዴትድ ላንድ which was part of ቼኮስሎቫኪያ። ሶ እዚህ ማፕ ላይ እንደምትመለከቱት ቼኮስሎቫኪያ ማለት ከጀርመኒ አጠገብ የምትገኝ ሀገር ነች ቼኮስሎቫኪያ የምንላት እና በቼኮስሎቫኪያ ሀገር ዙሪያ የሚገኝ እዚህ በሌላ ከለር የተደረገው የምታዩት ሱዴትድ ላንድ ይባላል። ይህንን መሬት ሂትለር ይገባኛል፣ ለጀርመን ይገባል ብሎ ጠየቀ። ይህንን ያለበት ምክንያት ምንድን ነው? ይሄ ሱዴትድ ላንዱ ላይ የጀርመኒክ ተናጋሪ ሰዎች ስላሉ በተወሰነ መልኩ ይሄ ቦታ የጀርመን ነው መሆን አለበት ብሎ ሂትለር እንደገና ጠየቀ። በዚህ ጊዜ ምን ይለናል? ዜን ብሪቴን ኤንድ ፍራንስ ሪላይዝድ ዛት ዘ ኢንተረስት ኦፍ ዘ ዲክታተር ዌን አንሊሚትድ። ይቅርታ እዚህ ጋር አይደለም። ቼኮስሎቫኪያ ቢጋን ቱ ፕሪፔር ኢትሰልፍ ፎር ዋር። ቼኮስሎቫኪያ ለጀርመኒ እነዚህ ይሄ ሱዴትላንዱን አሳልፋ መስጠት ስላልፈለገች ለጦርነት መዘጋጀት ጀመረች። በዚህ ጊዜ ብሪቴን፣ ፈረንሳይ እና ራሽያ ወይም ዩኤስኤስአር እናግዝሻለን እንዴ ጀርመኒ በጣም እየተስፋፋች ነው፣ ቼኮስሎቫኪያን እናግዝሻለን ብለው ቃል ገብተውላት ነበረ። ቼኮስሎቫኪያን ሊያግዙ ማለት ነው። ምክንያቱም ጀርመኒ ይህንን ሱዴትላንድ የሚባለውን ልትወስደው ስለሆነ ብሪቴን፣ ፈረንሳይ እና ራሽያ ቼኮስሎቫኪያን አይዞሽ እናግዝሻለን ብለዋት ነበር። ነገር ግን ብዙም ሳይቆዩ በ1938 በተደረገው የሙኒክ ኮንፈረንስ ወይም ስብሰባ ላይ እነዚሁ ሀገራት ቼኮስሎቫኪያን እናግዛለን ብለው የነበሩ ሀገራት ሀሳባቸውን ቀይረው at this conference Hitler demand was supported and he was allowed to annex Sudetenland። በቃ እሺ እንደፈለክ ሱዴትላንድን ውሰደው ብለው ሰጡት። ነገር ግን ካሁን በኋላ እባክህን በዚህ ጋር ይብቃህ፣ ከዚህ በኋላ ሌላ ማስፋፋት አታድርግ፣ ወደ ጦርነት እንዳንገባ። እንግዲህ ይሄን ሁላ የሚሉት ምንድነው? እነሱ እየተከተሉት ያለው ፖሊሲ የአፒዝመንት ፖሊሲ ነው። በቃ ሂትለርን የሚፈልገውን ማድረግ። ይህን የሚያደርጉት ጦርነት ላይ ለመግባት ካለመፈለጋቸው የተነሳ ነበር። እዚህ ምስሉ ላይ የምትመለከቱት የዛ ጊዜ የብሪቴን የእንግሊዝ ፕራይም ሚኒስትር የነበረው ቻምበርሊን ከሂትለር ጋር ሲጨባበጥ ነው፣ በሙኒክ ስምምነት ማለት ነው በ1938። ሂትለር የሚፈልገውን እስካገኘ ድረስ እሺ ነው የሚላቸው። እሺ በቃ ይሄ የመጨረሻ ነው ይላቸዋል። ሂትለር ግን ልክ ዞር ሲሉ ደግሞ መልሶ ሀሳቡን ይቀይራል። ስለዚህ in 1938 the Sudetenland became part of Germany። የሱዴትላንድ በማን ቁጥጥር ስር ወደቀች ማለት ነው? በጀርመኒ ቁጥጥር ስር ወደቀች ማለት ነው። ነገር ግን ሱዴትላንድን ብቻ በመያዝ አላቆመም ሂትለር። in the same year Hitler broke his promise። ቃሉን አጠፈና ሂትለር took most of the rest of Czechoslovakia። Similarly Italy occupied Albania in April 1939። እንግዲህ የሙኒክ ስምምነት ላይ ሂትለር ሱዴትላንዱን ብቻ ነው የምወስደው ብሎ ነበረ። ማለትም ከቼኮስሎቫኪያ ዙሪያ ያለውን መሬት ብቻ ወስዳለሁ ብሎ ወደ እዛኑ አመት ግን ቃሉን አጥፎ ቼኮስሎቫኪያን እንዳለ ጠቅልሎ ሂትለር ወረረ ማለት ነው፣ ያዘ። በተመሳሳይ ጊዜ ጣሊያንም እየተስፋፋች ነበረ። ማንን ያዘች? አልቤኒያን ያዘች። አልባኒያን ያዘች። እዛው አካባቢ ከጣሊያን ብዙ ማትርቅ አገር ነች አልባኒያ ማለት ነው። እና በዚህ ጊዜ ብሪቴንና ፈረንሳይ
የዲክታተሩ በተለይ ደግሞ የሂትለር ፍላጎት አንሊሚትድ እንደሆነ ማቆሚያ እንደሌለው ስለተረዱ ያላቸውን ከራሽያ ጋር በጥሩ ሪሌሽንሽፕ ለመፍጠር ፈለጉና አሊያንስ ለመፍጠር ፈለጉ። ብሪቴንና ፈረንሳይ ከራሽያ ጋር ጥሩ ሪሌሽንሽፕ ወይም ደግሞ አሊያንስ ህብረት እንዲኖራቸው ለማድረግ ፈለጉ ማለት ነው። ቀጣይ የሁለተኛው ዓለም ጦርነት የተጀመረበትን ሞመንት ነው የምናየው። እስካሁን ድረስ ምንም አይነት የጀርመኒ እየተስፋፋች ነው፣ ቦታዎችን እየያዘች ነው። ግን ብሪቴንና ፈረንሳይ የሚከተሉት የአፒዝመንት ፖሊሲ ስለነበረ ምንም አይነት ጦርነት ብሬክአውት አላደረገም ወይም አልተጀመረም። አሁን ግን ጦርነት ሊጀመር ነው። ይሄ የሆነበት ምክንያት ምንድን ነው? ፋይናሊ ወርልድ ዋር 2 ብሮክ አውት ኦን ሴፕቴምበር 1 1939 ዌን ሂትለር ኢንቬድድ ፖላንድ። ሂትለር የበለጠ መስፋፋት ጀመረ። አሁን ደግሞ ምን አደረገ? ፖላንድን ወረረ ማለት ነው። እና he believed that England and France would not resist him but he was wrong። እንደለመደው እሱ ብሪቴንና ፈረንሳይ ፈርተውኛል ምንም አያመጡም ብሎ ነው ፖላንድን የወረረው። በዚህ ጊዜ ግን ብሪቴንና ፈረንሳይ ጦርነት አወጁ ማለት ነው። ምን አደረጉ? on September 3 1939 ኢንግላንድ declared war on Germany። ኢንግላንድ ጦርነት አወጀች ጀርመን ላይ እና ይሄ የብዙ ሰዎችን ላይፍ የቀጠፈው ጦርነት ተጀመረ ማለት ነው። ቀጣይ መጽሐፋችሁ ምንድነው የሚያወራው? ጦርነቱ ምን ይመስላል፣ እንዴትስ ጦርነቱ ሊያልቅ ቻለ የሚለውን ነው የሚያወራው ማለት ነው። ስለዚህ የመጀመሪያው ዓለም ጦርነት የተጀመረው የምንለው በሴፕቴምበር 1 1939 ነው። ምክንያቱም በዛ ጊዜ ነው ብሪቴን፣ ፍራንስ ጦርነት ያወጁት እና ምን ይለናል እዚህ ጋር? ፍራንስ ኤንድ ዩናይትድ ኪንግደም ሆነርድ ዜር ዲፌንሲቭ አሊያንስ ማርች 39 ባይ ዲክሌሪንግ ዋር ኦን ጀርመኒ ኦን ሴፕቴምበር 3። ስለዚህ አንድ ላይ ሆነው ጀርመን ላይ ጦርነት አወጁ ማለት ነው። በተለይ ጀርመኒ ፖላንድን ስትወር በቃ ይህ ሰውዬ ፍላጎቱ ገደብ የለውም፣ እስካሁን ድረስ ታገስ ነው፣ ካሁን በኋላ ግን ወደ ጦርነት ነው ብለው ወሰኑ ማለት ነው። እና ምን ይለናል እዚህ ጋር? ኢን ዜር invasion of Poland, the Germans employed a new and effective war method of fighting known as the Blitzkrieg, meaning lighting war. The key principle in this war strategy was to win quick and decisive victory through coordinated attack of the German air force and fast moving ground force. ስለዚህ ምን መሰላችሁ? ጀርመኒ ፖላንድን በምትወርበት ጊዜ የተጠቀመችው አዲስ የሚባል አዲስ የሆነ የጦርነት ስልት ነበር። ይሄ የጦርነት ስልት ብሊትስክሪግ የምንለው ወይም ላይቲንግ ዋር የምንለው ነው። ምን መሰላችሁ? ይሄ ትዝ ካላችሁ የመጀመሪያው ዓለም ጦርነትን ስናወራ የመጀመሪያው ዓለም ጦርነት ላይ የመጀመሪያው ዓለም ጦርነት ከሚታወቅበት ነገሮች ውስጥ አንዱ የትሬንች ዋርፌር ነበረ። ማለትም የምሽግ ጦርነት ነበረ። ትዝ ካላችሁ ጦርነቱ የተካሄደው በኢስተርን ፍሮንት እና በዌስተርን ፍሮንት ነበር። ኢስተርን ፍሮንት የምንለው በራሽያ በኩል እዚህ አካባቢ እና ከዛ ደግሞ በፈረንሳይ በኩል በዚህ በኩል ነበር። ምሽግ ላይ ነበረ ለረጅም ዓመት የመጀመሪያው ዓለም ጦርነት የተደረገው። በቃ ረጅም ጊዜ የሚወስድ ጦርነት ነበረ። ይህንን ማስቀረት ትፈልጋለች ጀርመኒ። ይህንን ማስቀረት የምትፈልግበት ምክንያት ምንድን ነው? ጀርመኒ ከሁሉም ሀገራቶች ጋር በአንዴ ጦርነት ከገባች እንደምትሸነፍ ስለምታውቅ አሁን ምንድነው ሂትለር ያመጣው ሜትድ ወይም ብሊትስክሪግ የምንለው ቶሎ ብሎ አንድን ሀገር በፍጥነት መውረር፣ ያለውን ኃይል እንዳለ ተጠቅሞ በአንዴ ቶሎ መግባት ማለት ነው። ስለዚህ አሁን ፖላንድን ጀርመኒ በምትወርበት ጊዜ ፖላንዶች ገና አርሚያቸውን እስከሚያስዘጋጁ ምናምን ጊዜ አይሰጧቸውም። ጀርመኖች ቶሎ ብለው ያላቸውን ኃይል አንዴ ይዘው ቀጥታ እስከ ውስጥ ድረስ እስከ ዋና ከተማዋ ድረስ በ3 ቀን በ4 ቀን ውስጥ ቶሎ ብለው ጦርነቱን ማጠናቀቅ ነው የሚፈልጉት። ይህን ማድረግ ምን ይጠቅማቸዋል? በብዙ ሳይድ ጦርነት ውስጥ ሳይገቡ ቶሎ አንድን አካባቢ ለመቆጣጠር እና ራሳቸውን ለኔክስት ጦርነት ለማዘጋጀት ይጠቅማቸዋል። ብሊትስክሪግ የምንለው ላይቲንግ ዋር የምንለው በፍጥነት በጣም ፈጣን በሆነ መንገድ ቶሎ ማሸነፍ ማለት ነው። እና
ይህንን ለማድረግ ደግሞ በተቀናጀ መልኩ የአየር ኃይል የጀርመን ኤርፎርስን እና እንዲሁም ደግሞ የመሬት ኃይልን ተጠቅመው ቶሎ ነበረ የሚወሩት ማለት ነው። ፍጥነት ያለው ወረራ ነበር የሚያደርጉት። የፖሊሽ አርሚ በኦክቶበር 6 ላይ ተሸነፈ። ይህንን ፖላንድ ላይ ጀርመኒ ስኬታማ እንድትሆን ያደረጋት ምክንያት ምንድን ነው? አንደኛ ለረጅም ጊዜ በዚህ ጦርነት ላይ ጀርመን ተዘጋጅታበት ነበረ። ከዚህም በተጨማሪ ደግሞ አሁን የጠቀስኩላችሁ ይሄ የብሊትስክሪግ የሚባለው የጦርነት ስልት ቶሎ ብሎ በአንድ ኃይል ሀገርን መውረር ይሄ የምሽግ ጦርነት እንዳይፈጠር ያደርጋል። የምሽግ ጦርነት ካልተፈጠረ ደግሞ ጀርመን አትዳከምም ማለት ነው እና ያ ጠቀማቸው ማለት ነው። እዚህ ጋር ልትጠይቁት የሚገባው ፖላንድ ስትወረር እንዴት ነው ሶቪየት ዩኒየን ዝም ያለችው ብላችሁ ልትጠይቁ። ምክንያቱም ጀርመኒ ፖላንድን ነው ወረረች ያልኳችሁ። ፖላንድ ደግሞ የምትገኘው ከማን አጠገብ ነው? ከሶቪየት ዩኒየን አጠገብ ነው የምትገኘው። ስለዚህ ጀርመኒ ፖላንድ ስትገባ የሶቪየት ዩኒየኑ መሪ ባይዘወይ የሶቪየት ዩኒየን መሪ ስታሊን ይባላል። ስታሊን እንግዲህ ሌኒን ከሞተ በኋላ ከዚህ በፊት ስለ ራሽያን ሪቮሉሽን ስናወራ ሌኒን የሚባል መሪ እንደነበረ ምን አውርተናል። የኮሚኒስት መስራች እንደነበረ እና እሱ ከሞተ በኋላ ራሽያን ያስተዳድር የነበረው ሶቪየት ዩኒየንን ያስተዳድር የነበረው ስታሊን ይባላል እና ስታሊን በጣም እሱም ዲክታተር ልትሉት የምትችሉ በጣም ኃይለኛ የሆነ ሊደር ነው እና ጀርመኒ ፖላንድን ስትወር ዝም ብሎ አያይም። እሱም ምንድነው አድቫንቴጁን ለማስጠበቅ ምንድነው ያደረገው? አርሚውን ይዞ ፖላንድን ነው የወረረው ማለት ነው። ስለዚህ ፖላንድ በሁለት አቅጣጫ ነው የተወረረችው ማለት ነው። አንደኛ ጀርመኒ እየወረረቻት ነው። ከዚህም በተጨማሪ ደግሞ ራሽያ በሌላ አቅጣጫ እየወረረቻት ነው ማለት ነው። ሶ ሶቪየት ማለትም ራሽያዎች አድቫንስድ ኩዊክሊ ኢንቱ ዘ ኢስተርን ፖላንድ ኤንድ ቱክ ኮንትሮል ኦፍ ማች ኤር ቴሪቶሪ። ጀርመን ፖላንድን በምትወርበት ጊዜ በምዕራብ በኩል፣ በምስራቅ በኩል ደግሞ ራሽያዎች ወይም ሶቪየቶች ፖላንድን እየወረሩ ነበር ማለት ነው። ሶ ኢን ጁን 1914 ሶቪየት ዩኒየን ጀርመኒ እየተስፋፋች እንደመጣች ባየች ጊዜ የራሽያ መሪ ስታሊን ደግሞ የሶቪየት ዩኒየንንም ግዛት ማስፋፋት ጀመረ። ካደረጋቸው ነገሮች ውስጥ ምንድነው የባልቲክ ስቴት የሚባሉትን እንዲወረሩ አደረገ። ከዚህም በተጨማሪ ቤሳርቢያን አኔክስ አደረገ፣ በቁጥጥር ስር አዋለ። ኢቨን ከሮማኒያ ኖርዘርን ቡኮቪና የሚባለውንም ቦታ ለመቆጣጠር ቻለ ማለት ነው። አሁን ሮማኒያ፣ ቤሳርቢያ የምንላቸው ለሶቪየት ዩኒየን ወይም ደግሞ ለራሽያ በጣም ቅርብ የሆኑ ሀገራቶች ናቸው። ሶቪየት ዩኒየን እዚህ ጋር ነች። እንግዲህ ሮማኒያ ማለት እዚህ ነች። ሮማኒያ እዚህ ነች። ቤሳርቢያ ደግሞ ብቻ እዚህ ጋር ማወቅ ያለባችሁ ነገር ምንድነው ሶቪየት ዩኒየንም እየተስፋፋች እንደመጣች እና ሶቪየት ዩኒየን ፊንላንድን እንደወረረች። ፊንላንድ የምትገኘው ያው ማፖ ላይ እንደምትመለከቱት ፊንላንድ የምትገኘው እዚህ ጋር ነው። ለሶቪየት ዩኒየን ቅርብ ነች። ሶቪየት ዩኒየን ፊንላንድንም ወራ ከፊንላንድ የተወሰኑ ቦታዎችን መውሰድ መቻሏን ነው እዚህ ጋር የሚያወራው እና የሶቪየት ዩኒየን እየተስፋፋች እንደመጣች ነው የሚያወራው። ቀጣይ መጽሐፋችሁ የሚያወራው ይሄ ሁላ ሲሆን ግን እንግዲህ ቀደም እንዳወራውላችሁ ብሪቴን እና ፈረንሳይ በ1939 ሴፕቴምበር ላይ ጦርነት አውጀዋል። ጦርነት ያውጁ እንጂ ወዲያውኑ መዋጋት አልጀመሩም። እንደውም እዚህ ጋር መጽሐፋችሁ ምንድን ነው የሚለው? As Poland fell,
The British and French remained largely inactive in what was called the Phoney War, also called the Sitzkrieg or Sitting War, lasting until May 1940. ስለዚህ ብሪቲሽ እና ፈረንሳይ ሴፕቴምበር 1939 ላይ ጦርነቱን ያወጁት እንጂ እስከ ሜይ 1940 ድረስ ምንም አይነት ውጊያ አላደረጉም። ጸጥ ብለው ነበር ቁጭ ያሉት፣ ኢንአክቲቭ ነበሩ። ስለዚህ ጦርነት ካወጁም በኋላ ምንም ሳያደርጉ ቁጭ ያሉበትን ጊዜ ምንም ብለን እንጠራዋለን? ሲትስክሪግ ብለን እንጠራዋለን። ምንም ኢንአክቲቭ ስለነበሩ ምንም ስላላደረጉ ማለት ነው። በሜይ 1940 ላይ ግን አክቹዋል የሆነ ጦርነት ተደረገ ማለት ነው። እና ግን በዚህ በሲትስክሪግ በምንለው ጊዜ ውስጥ ግን ኖ ሪል ፋይቲንግ ኦን ዌስተርን ፍሮንት፣ ምንም አይነት አክቹዋል ትክክለኛ የሆነ ጦርነት አልተካሄደም ነበር ማለት ነው። ስለዚህ መቼ ነው ታዲያ አክቹዋል የሆነ ጦርነቱን የጀመሩት ካልን ዴንማርክ እና ኖርዌይ በተወረሩበት ጊዜ ነው። ጀርመን ዴንማርክ እና ኖርዌይን ስትወር ብሪቴንና ፈረንሳይ ጦርነት አውጃለሁ ከማለትም አልፈው አክቹዋሊ ሄደው ጦርነቱን ተዋጉት ማለት ነው። እና ይህንን ያደረጉት በ1940 ነው ማለት ነው። እና ዴንማርክ እና ኖርዌይ ማለት እዚህ ምስሉ ላይ የምትመለከቱት በሰሜን በኩል የምትገኝ ጀርመኒ ምንድን ነው ያደረገችው? ጀርመኒ ኖርዌይን ወረረች ማለት ነው። እዚህ ይህንን ያደረገችበት ምክንያት በኖርዌይ ሪጅን ላይ በጣም ወሳኝ የሆነ ሪሶርስ አለ እና በተለይ ከሚሊተሪ መሳሪያዎችን ከማምረት ጋር በተያያዘ ማለት ነው። እና ይህንን በምታደርግበት ጊዜ ብሪቴን እና ፈረንሳይ ከኖርዌያን ህዝቦች ጋር አርሚያቸውን በማሰለፍ የጀርመኒን ጦር ለማሸነፍ ሞከሩ ማለት ነው። አክቹዋሊ ተዋጉት ማለት ነው ጦርነቱ። ነገር ግን by early June all allied forces were evacuated and the Norwegian army surrendered. ጀርመኖች ግን መሸነፍ አልተሸነፉም። አላይድ ፎርሶችን ብሪቴንንም ፈረንሳዮችንም እንዲሁም ኖርዌያኖችን እዛው ኖርዌይ ላይ ጀርመኒዎች አሸነፏቸው። ስለዚህ ግማሾቹ ሸሹ፣ ኢቫኩዌት አደረጉ። የተቀሩት ደግሞ የኖርዌይ ወታደሮች ምን አደረጉ? ሰረንደር አደረጉ፣ እጃቸውን ሰጡ ለጀርመን። በዌስተርን ፍሮንት የምንለው ምንድን ነው? በነ ፈረንሳይ በነ ብሪቴን ሳይድ ማለት ነው። ኢስተርን ፍሮንት የምንለው ደግሞ ራሽያ በምትገኝበት ሳይድ ማለት ነው። እና በዌስተርን ፍሮንት ጀርመኒ ኢንቬድድ ኔዘርላንድ፣ ቤልጂየም ኤንድ ፍራንስ ኦን ሜይ 10 1940። እንግዲህ ጀርመኒ እየከተለች ያለችው ስታይል ምንድን ነው? ቅድም እንዳወራ ነው ላይቲንግ ዋር ምንለው ወይም ደግሞ ብሊትስክሪግ የምንለው የጦርነት ስልት ስለሆነ በጣም ፈጣን በሆነ መንገድ ሀገራቶችን እየወረረች ሄደች ማለት ነው። ስለዚህ ማንን ያዘች አለን? እዚህ ጋር ኔዘርላንድን ያዘች፣ ቤልጂየምን፣ ፈረንሳይን በሜይ 1940 በፈጣን በሆነ መንገድ ተቆጣጠረች ማለት ነው። So the Allied had expected World War style of trench warfare and were not prepared for this sudden invasion. እንግዲህ ብሪቴን ፈረንሳይ የተሸወዱት ነገር ምንድን ነው? ልክ ጦርነቱ ሲጀመር ልክ እንደ መጀመሪያው ዓለም ጦርነት የምሽግ ጦርነት የሚሆን መስሏቸው ነበረ። የምሽግ ጦርነት ማለት መሽጎ ዝም ብሎ እየተተኳኮሱ ለረጅም ዓመት የሚቆዩ መስሏቸው ነበር። ነገር ግን ያ አይደለም የሆነው። ስለዚህ እነሱ የምሽግ ጦርነትን ሲጠብቁ ግን የተፈጠረው ምንድን ነው? ጀርመኒ የተጠቀመችው ስታይል በጣም ፈጣን የሆነ ወረራ ነበር ማለት ነው። ቀጣይ ምንድነው መጽሐፋችሁ የሚያወራው? ስለ ፎል ኦፍ ፍራንስ፣ ፈረንሳይ እንዴት በጀርመኖች ቁጥጥር ስር እንደወደቀች ነው ማለት ነው። መጽሐፋችን ምን ይላል? ጀርመን ፎርስስ then invaded France in Operation Red, advancing behind the Maginot Line and near the coast. ስለዚህ የጀርመን ፎርሶች ምንድነው ያደረጉት? ፈረንሳይን ወረሩ። ይሄ የወረሩበት ኦፕሬሽን ሬድ ተብሎ ይጠራል።
እና ምንድነው ያደረገው ጀርመኒ ያደረገችው በማጂኖት ላይን ሳይሆን ዞራን የመጣችው። ምን ማለት ነው ይሄ? ፈረንሳዮች በጀርመኒ በኩል የጦርነት ወረራ ሊመጣባቸው እንደሚችል ለረጅም ጊዜ ያውቃሉ ፈረንሳዮች። ስለዚህ ምን ሲያደርጉ ነበረ? ለረጅም ጊዜ ይሄንን ድንበራቸውን ላይ ከጀርመን ጋር የሚያገናኛቸውን ይሄንን ድንበር የማጂኖት ላይን እንለዋለን እና እዚህ ድንበር ላይ ፈረንሳዮች ለረጅም ጊዜ የጦር ኃይል መሽገው ተዘጋጅተው ነበር የሚጠብቁት። ድንገት ጀርመኒ ብትወረን በደንብ ዲፌንድ እናደርጋለን ብለው ማለት ነው። ነገር ግን ጀርመኖች ፈረንሳይን በሚወሩበት ጊዜ በዚህ መስመር በኩል ሳይሆን የመጡት በሌላ አቅጣጫ ማጂኖት ላይኑን ቢሃይንድ ዘለው በቤልጂየም በኩል አድርገው ነው ፈረንሳይን ለመቆጣጠር ጀርመኖች የመጡት ማለት ነው። ሶ ቢሃይንድ ዘ ማጂኖት ላይን የሚላችሁ እሱን ነው ማለት ነው። ሶ ጀርመን እንግዲህ ቅድም እንደነገርኳችሁ በጣም እየተሳካላት ነው። ቅድም እንዳወራ ነው ኔዘርላንድን፣ ቤልጂየምን፣ ፈረንሳይን ሁላ ለመቆጣጠር ቻለች። በዚህ ጊዜ የጣሊያኑ ሞሶሊኒ በቃ በዚህ ጦርነት የምታሸንፈው ጀርመን ነች ማለት ነው፣ ስለዚህ ቶሎ ከጀርመን ጋር ብሆን አሸናፊ እሆናለሁ ብሎ ስላሰበ ምን ማድረግ ጀመረ? ሙሶሊኒ ሚስቴኪንግሊ ካልኩሌትድ ዛት ዘ ዋር ዋዝ ክሎዘር ቱ ኢትስ ኤንድ ኤንድ ዋንትድ ቱ ቢ ኢን ዘ ዊኒንግ ሳይድ። እንዴ ፈረንሳይ በጀርመን ቁጥጥር ስር ከወደቀችማ ጦርነቱ ሊያበቃ ነው ማለት ነው። ቀጣይ ብሪቴን ነች። ብሪቴንም ከተያዘች ጀርመኒ አሸናፊ ነው የምትሆነው። ስለዚህ ቶሎ ብዬ ከጀርመን ጋር ብሆን እኔም አሸናፊ እሆናለሁ ብሎ የጣሊያኑ መሪ ሞሶሎኒ አሰበ ማለት ነው። ሶ ኦን ጁን 14 ፓሪስ። ስለዚህ ሞሶሎኒ ኦፊሻሊ ከማን ጋር ሆነ ማለት ነው? ከነ ጀርመኒ ጋር ሆነ ማለት ነው። እና በጁን 14 ፓሪስ የፈረንሳይ ዋና ከተማ ለጀርመን ሰረንደር አደረገች ማለት ነው። እዚህ ምስሉ ላይ የምትመለከቱት ሂትለር የፈረንሳይ ዋና ከተማ በሆነችው በፓሪስ ዘና ፈታ እያለ የተነሳው ፎቶ ነው ማለት ነው። ሶ ጀርመኒ ምንድነው እዚህ ጋር የሚያወራው? ቪቺ ፍራንስ ሲል ግራ እንዳይገባችሁ። ጀርመኒ ምንድነው ያደረገችው? ፈረንሳይ ከያዘቻት በኋላ ፈረንሳይን ለሁለት ነው የከፈለቻት። ለሁለት ኖርዘርን ፍራንስ እና ሳውዝ ፍራንስ ብላ ለሁለት ከፈለቻት። በሳውዝ በኩል ያሉት በጀርመን አይደለም የሚተዳደሩት የነበረው፣ ለጀርመን የሚያግዝ ግን የፈረንሳይ አስተዳደር ነበረ። የሳውዙን የደቡብን ፈረንሳይ ያስተዳድር የነበረው ይሄ አስተዳደር ነው ቪቺ ብለን የምንጠራው። የደቡብ ፈረንሳይ ሆኖ የሚተዳደረው በራሳቸው በፈረንሳውያን ሰው ሲሆን ግን ይሄ ሰው በጀርመኖች የተሾመ በጀርመኖች ቁጥጥር ስር የሆነ ነበር። የሰሜኑን የፈረንሳይ ክፍል ግን ሙሉ በሙሉ ራሳቸው ጀርመኖች ተቆጣጠሩት ማለት ነው። ይህንን ያደረጉበት ምክንያት ምንድን ነው? ቀጣይ የምናየው እንግዲህ ፈረንሳይ በጀርመን ቁጥጥር ስር ከወደቀች ቀጣይ ማናት የምትቀረው? ብሪቴን ማለትም ኢንግላንድ ነች ማለት ነው። ብሪቴንን ለመውረር መዘጋጀት ጀመረ ማለት ነው ሂትለር። ምንድነው የሚለን እዚህ ጋር? አፍተር ዘ ፎል ኦፍ ፍራንስ ከወደቀች በኋላ ሂትለር ጌቭ ኦርደር ቱ ላውንች አታክ ኦን ብሪቴን እንድትያዝ ሂትለር ትእዛዝ ሰጠ ማለት ነው። ዘ ኦፌንሲቭ ዋዝ ቱ ቢ ላውንችድ ፍሮም ኤር። ምንድነው ሂትለር ያሰበው? ብሪቴንን መያዝ የምንችለው በአየር ኃይል ድብደባ ነው ብሎ አሰበ። ይህንን ያደረገበት ምክንያት ምንድነው? ቅድም ማፑ ላይ እንደምታዩት ብሪቴን ማለት በአትላንቲክ ኦሽን ተከባ የምትገኝ ሀገር ነች ብሪቴን። ስለዚህ ከዚህም በተጨማሪ ከዚህ በፊት ብዙ ጊዜ እንዳወራ ነው የብሪቴን የባህር ኃይል ወይም ደግሞ ኔቪ በዓለም አንደኛ ከሚባሉት በጣም ጠንካራ የሆነ የባህር ኃይል ነው ያላት። ስለዚህ አሁን ጀርመኖች እንግዲህ የፈረንሳይን የሰሜን ክፍል ተቆጣጥረውታል። ጀርመኖች እዚሁ ፈረንሳይ ላይ ነው ያሉት። ጀርመኖች ከፈረንሳይ ላይ ሆነው ነው
ብሪቴንን ለመውረር እየሞከሩ ያሉት። በባህር በኩል እንዳይሞክሩት የባህር ኃይል ላይ ብሪቴን የበላይነት አላት። ስለዚህ ምን አሰበ ጀርመኒ? የአየር ኃይሏን በመጠቀም ብሪቴንን ለመውረር አሰቡ ማለት ነው። ምን ይለናል? ፋይተር ኤርክራፍትስ ፋውት ኦቨርሄድ ፎር መንዝስ as the Luftwaffe or the German Air Force and the Royal Air Force fought for control of British skies before the full-scale invasion of Britain. ስለዚህ የአየር ኃይል ጦርነት መደረግ ጀመረ። ማለትም የጀቶች ጦርነት በብሪቴን ሰማይ ላይ ይደረግ ጀመር ማለት ነው። የጀርመኖች የአየር ኃይል ማለትም ጀቶቻቸው ወይም እንደዚህ ቦምብ የሚጥሉት ኤርፕሌናቸው ሉፍትዋፍ ተብሎ ነው የሚጠሩት፣ የጀርመን የአየር ኃይል ማለት ነው። የብሪቴን አየር ኃይል ደግሞ ብሪቴንን ዲፌንድ ለማድረግ በጀርመን ቁጥጥር ስር እንዳትወድቅ ለማድረግ የሚዋጋው የብሪቴን የአየር ኃይል ደግሞ ሮያል ኤር ፎርስ ብለን እንጠራዋለን። ስለዚህ በሮያል ኤር ፎርስ እና በጀርመኑ በሉፍትዋፍ መካከል የአየር ላይ ጦርነት ይደረግ ጀመር ማለት ነው። እና ነገር ግን ብሪቲሽ የፈጠረችው የብሪቲሽ በዚህ የአየር ላይ ጦርነት ትልቅ አድቫንቴጅ የሰጣት የራዳር መፈጠር ነው። ራዳር ምንድን ነው? አንድ ኤርፕሌን ከሩቁ ሲመጣ ቀድሞ ዲቴክት ያደርጋል። ስለዚህ የብሪቲሽ ሮያል ኤርፎርስ ገና የጀርመኒ ሉፍትዋፍ ወይም የጀርመን የአየር ኃይል ገና ከፈረንሳይ ተነስቶ ወደ እነሱ ሲመጣ ቀድሞ መረጃ ያገኛሉ ብሪቴኖች። ስለዚህ ቶሎ ብለው ሄደው ምን ያህል ኤርፕሌን እንደሚመጣባቸው ብሪቴኖች ያውቃሉ። ምክንያቱም የራዳር ቴክኖሎጂ ስላላቸው በዛ መሰረት የአየር ኃይል ላይ ብሪቴን ሞር አሸናፊ ለመሆን ቻለች ማለት ነው። እና እዚህ ጋር ምን ይለናል? ዘ ሮያል ኤር ፎርስ ማለትም የብሪቴን የአየር ኃይል considerably reduced the number of German bombers and fighters planes in the air battle. በአየር ጦርነት ላይ ሞር ማሸነፍ ቻሉ ማለት ነው። ጦርነቱ ግን አየር ላይ ብቻ የተወሰነ አልነበረም። ዘ ባትል ኦፍ ዘ አትላንቲክ የምንለው እንግዲህ ቅድም እንደነገርኳችሁ ብሪቴን የምትገኘው በአትላንቲክ ኦሽን ተከባ ስለሆነ ጀርመኖች ምን ለማድረግ ይሞክራሉ? እዚህ ምስሉ ላይ ባሳያችሁ የአትላንቲክ ኦሽን እዚህ ጋር ነው። ብሪቴን የምትገኘው ደግሞ እዚህ ጋር ነው። ብሪቴን በጣም በብዛት አሜሪካ እንግዲህ እዚህ ካርታው ላይ የለም እንጂ አሜሪካ እዚህ አካባቢ ነው የምትገኘው። ሶ ብሪቴን ብዙ ማቴሪያሎችን የምታገኘው ከአሜሪካ ነው፣ በዚህ በአትላንቲክ ኦሽን በኩል እያደረገች ማለት ነው። ሶ ጀርመኖች ምን ለማድረግ እንግዲህ ጀርመን ፈረንሳይን ወራለች ብለናል። ጀርመኖች እዚህ ፈረንሳይ ሀገር ላይ ነው ያሉት። ሶ ጀርመኖች ምን ያደርጋሉ? የአትላንቲክ ኦሽን ላይ ብሪቴንን ለመቆጣጠር እየሞከሩ ስለሆነ ብሪቴን ከአሜሪካ ምንም አይነት ነገር እንዳታገኝ ለማድረግ ብለው የአትላንቲክ ኦሽን ላይ የተለያዩ ብሪቴን ከአሜሪካ የሚመጣላትን ሪሶርስ እንዳታገኝ ለማድረግ ይሞክሩ ነበር ማለት ነው። እና ዘ ባትል ፎር አትላንቲክ የምንለው አትላንቲክ ኦሽን ላይም ራሱ ጦርነቶች ይደረጉ ነበር ማለት ነው። ይኸው እዚህ ጋር ምን ይለናል? In the long-running campaign, German U-boats attempted to deprive the British isles of necessary cargo from United States. የጀርመን ዩ-ቦትስ የምንላቸው እነዚህ በሰርጓጅ መርከቦች ናቸው። ባህር ውስጥ የሚሰሩ የጀርመን የጦር መሳሪያዎች ናቸው። የባህር ላይ መሳሪያ ነው ይሄ ዩ-ቦት የምንለው እና ጀርመኖች ይሄንን ዩ-ቦት በመጠቀም ወደ ብሪቴን የሚመጣውን ካርጎ ከአሜሪካ እየተላከ ለብሪቴን የሚላክላትን ካርጎ ለማስቀረት እና ብሪቴን እንድትዳከም ለማድረግ ጀርመኖች ይሞክሩ ነበረ። ይህ እንግዲህ አትላንቲክ ኦሽን ላይ ማለት ነው። እንግዲህ አየር ላይ ከሚያደርጉት የጦርነት በተጨማሪ የአትላንቲክ ኦሽንም ላይ እንደዚህ አይነት ሙከራዎች ይደረጉ ነበር። ይሄ ባትል ኦፍ አትላንቲክ የምንለው ይህንን ነው ማለት ነው። ግን አንድ ነገር ማወቅ ያለባችሁ
እንደውም ቀደም ስናወራ ትዝ ካላችሁ ሙኒክ የአሜሪካ የብሪቴን ፕራይም ሚኒስትር የነበረው ማን ነበረ? ቻምበርሊን ነበር አይደለ? ቻምበርሊን ግን በ1940 በማን ተተካ? እንግዲህ ቻምበርሊን ይከተል የነበረው ምንድነው? አፒዝመንት ነበር። ሂትለር የሚለውን እሺ ነበር የሚለው። ነገር ግን በሱ ፋንታ አዲስ የተተካው የብሪቴን ፕራይም ሚኒስተር የሆነው ማን ነው ማለት ነው? ዊንስተን ቸርችል ነው። ዊንስተን ቸርችል ደግሞ ደስ ከሚሉኝ አባባሎች ውስጥ አንዱ ምንድን ነው? አንድ ሰው መጥቶ የእናንተን ነገር ሊወስድባችሁ ከሆነ ሁለት ኦፕሽን ነው ያ ሰው እየሰጣችሁ ያለው። አንደኛ ራሳችሁን ዲፌንድ ማድረግ አለባችሁ እና ክብራችሁን ማስጠበቅ አለባችሁ፣ ወይ ደግሞ ሁለተኛ እቃውን የፈለገውን ነገር ግን አሳልፋችሁ ከሰጣችሁት ክብራችሁንም ታጣላችሁ፣ እቃችሁንም ታጣላችሁ። ግልጽ ከሆነ አባባሌ ለምሳሌ ያኔ በቻምበርሊን ጊዜ በሙኒክ ላይ ልክ ሂትለር ሱዴትላንድን ልውሰድ በሚል ጊዜ ብሪቴን ኖ ብትል ኖሮ አሁን እዚህ ደረጃ ላይ አይደረስም ነበር ብሎ ያስባል ዊንስተን ቸርችል። ስለዚህ በዚህ ጊዜ ሂትለርን ሳንፈራ መጋፈጥ አለብን፣ እስከ መጨረሻው እንዋጋለን የሚል አቋም የነበረው ነበር ማለት ነው ዊንስተን ቸርችል። ስለዚህ በቀጣዩ ክፍል ምንድነው የምናየው? ብሪቴን በጀርመን ቁጥጥር ስር ትሆን ይሆን ወይ የሚለውን እናያለን። እውነታው ግን ጀርመኒ ለተወሰነ ጊዜም ቢሆን ብሪቴንን ለመቆጣጠር አቁማ አይኗን ወደ ራሽያ ታዞራለች። ራሽያን ላይ ይሳካለታል ወይ የሚለውን በሚቀጥለው እናያለን። ፓርት 1 ይህን ይመስላል። ፓርት 2 እለቅላችኋለሁ። አመሰግናለሁ። ባይ ባይ።